እሺ እንደምን አላችሁ እንደምን አመሻችሁ ያላችሁበት። ኧረ ተው ኢትዮጵያውያን ይህን አይነት የደቡብ ፍርድ እንደው ምን አይነት በማህበራዊ ሚዲያ ሁልጊዜ የደቡብ ፍርድ ተቋማዊ አሰራር የሌለው ይሄ ነው ፋይንዲንጉ የማይባል ሰው የደበደበ ቀርጾ የቀርጾ ተዘጋጅቶ እንደዚህ አድርጎ እንዲህ ያደረገ ሲባል በደቡብ በጣም ያለ መሰልጠን ምልክት ነው። ምንድነው ማስረጃ? ምንድነው የተከናወነው? የተከናወነው ያለ አግባብ ነው፣ ይሄ ችግር ነው ብሎ በህግ የተቀመጠለት አካል አለ። የሚመረምር የሚያይ ህጋዊ የሆኑ እርምጃዎችን የሚወስድ አካል ተቋማዊ በሆነ መንገድ። የደቡብ ፍርድ ጁንታ በል ሲባል ጁንታ፣ ጃውሳ በል ሲባል ጃውሳ። እንዲህ ተብሎ እኮ ሀገር አይገነባም። ሀገር የሚገነባው ተቋማዊ በሆኑ አሰራሮች ላይ ተመስርቶ የሚፈለገው ትክክለኛውና በማስረጃ ላይ ተመስርቶ ተጠያቂነትን በማስፈን ነው እንጂ የማህበራዊ ሚዲያ እንዴ ይሄ ብድግ ብሎ አሻንቲ የሚባለው እኔ ጠይቄው ነበር ዘበልጃለሁ ብሏል። ያኛው ብድግ ብሎ አይ በቃ አሁንማ አልችልም፣ አቅም የለኝም፣ አቅም አንሶኛል ምናምን፣ አሻም ሚዲያ ቴሌቪዥንም ሬዲዮም ዘግቻለሁ፣ አቅም አንሶኛል። ህልውናው ልጁ ነው እንዴ? ልጅ ነው ህልውናው ምንድን ነው የተፈጠረው ነገር የሚለው በህግ ተጣርቶ መምጣት ያለበት። ትክክል አይደለም። ይሄ ጸያፍ ተግባር ነው። ትክክል ያልሆነ ስራ ነው። ከተፈጥሮ ያፈነገጠ ትክክል ያልሆነ በጣም ጸያፍ ስራ ነው። ግን ጸያፍ ስራን ተቋጥ በዚህ መንገድ አይደለም። እኔ ስለዚህ ጉዳይ የሚያወሩ ሰዎች ይሄ መናገር የተገደድኩበት አንዱ ምክንያት ምንድነው? ስለዚህ ጉዳይ የሚያወሩ ሰዎች የችግሩ ባለቤቶች ናቸው። ለምን አወራህ ልትሉ ትችላላችሁ። ይሄን ልናገር ነው ያወራሁት። ፕሮሞት አረከው ቦታውን አሳስከው እንጂ የፈጠርከው ነገር የለም። የደቡብ ፍርድ ዛሬ እንኳን አንማር፣ ተቋማዊ አሰራር አንከተልም፣ አንሰለጥንም እና በጣም በሲሪየስሊ ማሰብ ያስፈልጋል ማለት ነው። ጀኤምኤን ሚዲያን ሰብስክራይብ አድርጉ፣ ጉዳዩን በተገቢው መንገድ ተመልከቱ ለማለት ነው። አመሰግናለሁ።